ኪነ ጥበብ። በዚህ ዝግጅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሥነ ጽሑፍ ሥርዓትና ደንብ የጠበቁ በተለያዩ ደራሲያን የሚቀርቡ መንፈሳዊ ልቦለዶች፣ ግጥሞች፣ ድራማና አጫጭር ወጎች የሚቀርቡበት አምድ ነው። ኪነ ጥበብ። ከአክራሪ እስልምና ወደ ክርስትና እውነተኛ ታሪክ። ከነሐድ መሐሙድ ሞተዋል። አርተር ዲያቆን ዳንኤል ክብረት። በዛሬው የኪነ ጥበብ ክፍለ ጊዜያችን በመግቢያው ላይ ለመጥቀስ እንደሞከርነው በአንዲት ሴት እውነተኛ ታሪክ ላይ የተመሰረተውን አስደናቂ አስገራሚና በተለይ በዚህ ዘመን ላለን ክርስቲያኖች ከአስተማሪነቱ አልፎ ራሳችን የምናይበት መስታወት ነው። ይህ መጽሐፍ በመጀመሪያ ጊዜ ታተመው ክርስቶስን አገኘሁት በሚል ርዕስ በአረብኛ ቋንቋ ነበር። ቀጥሎም ወደ ፈረንሳይኛ፣ ጀርመንኛ፣ ደች እንዲሁም ወደ ሩማንያኛ ተተርጉሟል። በ2001 ዓ.ም ደግሞ እድል ገጥሞት ወደ አማርኛ ለመተርጎም በቅቷል። እናም ይህን አስደናቂ ታሪክ ከዛሬ ጀምሮ በተከታታይ ይዘንላችሁ እንቀርባለን። ከአክራሪ እስልምና ወደ ክርስትና ታሪኩን አብረን እንከታተል። ማን ነበርኩ? ናህድ መሐሙድ ሙትዋል ይባላለሁ። ሴቶችን ብቻ የሚያስተምረው የሄል ሜቴል ዘይቱን ትምህርት ቤት ዲን ነበርኩ። በካይሮ የታወቀና ትልቁ ትምህርት ቤት ነው። 4000 ልጃገረዶችን ያስተምራል። ከተማሪዎቹ ብዛት የተነሳ ትምህርት ቤቱ የሚያስተምረው በጧትና በከሰዓት ፈረቃ ነበር። የትምህርት ቤቱ ዲን እንደመሆኔ መጠን ሁለቱንም ፈረቃዎች መከታተል ነበረብኝ። ምንም እንኳን ከሁሉም ዲኖች በእድሜ ታናሿና በቅርቡ ከኮሌጅ የተመረኩ ቢሆንም ይህን ወንበር እንዳገኝ ግን ሁለት ነገሮች ረድተውኛል። እግዚአብሔር ብስለትን፣ በራስ መተማመንን እንዲሁም ኃላፊነቴን በሚገባ የመወጣት ችሎታን አድሎኝ ነበር። የማንም እርዳታ ሳያስፈልገኝ የሚሰጠኝን ስራ ሁሉ በአፋጣኝ የማከናወን ልምድ አለኝ። ሰዎች አንድ ነገር ሲሰሩ መመልከት ብቻ ለኔ በቂ ነበር። ያንኑ ነገር ወዲያውኑ ልምድ እንዳለው ሰው አድርጌ ማከናወን እችላለሁ። በዚህ ችሎታ የተነሳ ይህን ቦታ ያገኘሁት ቦታውን ላገኘው ከሚገባኝ 10 ዓመታት ቀድሜ ነበር። ከዚህ ችሎታዬ ጋር ተጨምሮ በትምህርት ቤቱ የነበሩትን የሁለቱን ረዳት ዳይሬክተሮች ተግባር የማወቅ ዕድልም ገጥሞኛል። የተማሪዎቹን ስም በሚስጥራዊ ኮድ መመዝገብና ፈተና ማዘጋጀት እንዲሁም ፈተናዎችን ማተም ካገኘኋቸው ዋና ዋና ልምዶች መካከል የሚጠቀሱት ናቸው። እነዚህ ሁለቱ ተግባራት ደግሞ በትምህርት ቤታችን ውስጥ ዋነኞቹ ስራዎች ናቸው። ምክንያቱም ሁለቱም ፍጹም የሆነ ሚስጥር ጠባቂነትን የሚጠይቁ ናቸውና። አንደኛው ረዳት ዳይሬክተር በ60 ዓመቱ ጡረታ ወጣ። ሌላው ደግሞ ወደ ሌላ የአረብ ሀገር ለስራ ሄደ። ይህን አጋጣሚ በመጠቀም እነዚህን ሁለቱን ኃላፊነቶች ጠቀለልኳቸው። ይህም የትምህርት ቤቱን ቁልፍ አስተዳደራዊ ኃላፊነቶች እንድቆጣጠር እድል ከፈተልኝ። እነዚህን ኃላፊነቶች ከተቀለልኩ በኋላ ልክ የትምህርት ቤቱ ንግስት የሆንኩ ያህል ይሰማኝ ነበር። በእነዚህ ነገሮች ሙሉ ስልጣንና ፍጹም የሆነ ኃላፊነት ነበረኝ። ሌላው ቀርቶ
የኔ በላይ የሆነችው የትምህርት ቤቱ ዳይሬክተር እንኳን በጣም ትቀርበኝ የምሰራውንም ነገር ሁሉ ታማክረኝ ነበር። የምፈራ ኃይለኛ አድራጊ ፈጣሪ ሆንኩ። ለምኞቴ ወሰን አልነበረው። ለዝቅተኛ ተማሪዎች የሚሰጠውን የትምህርት እገዛ እኔ ራሴ እንድከታተለው ኃላፊነቱ እንዲሰጠኝ አስተዳደሩን ጠይቄ ተፈቀደልኝ። በዚህ የተነሳም በየወሩ ከነዚህ ክፍሎች ለሚሰበሰበው ከ12000 እስከ 15000 ለሚጠጋው ገንዘብ ኃላፊ ሆንኩ። ለዚህ ኃላፊነቴ እንዲሁም ፈተና ለማዘጋጀትና ለማባዛት ተግባሪ የሚከፈለኝ ገንዘብ ወርሃዊ ገቢን በ3 እጥፍ አሳደገው። ወደዚህ የስልጣን እርከን ያሸጋገረኝ ሌላው ነገር ደግሞ የቤተሰቦቼ ታዋቂነትና በመንግስታዊ ቦታዎች ያላቸው ስልጣን ነበር። ወንድሜ በማዕከላዊው የአስተዳደርና የአመራር ስርዓት ቢሮ ውስጥ ስራ አስኪያጅ ነበር። አንደኛው ዋርሳይ ደግሞ የማዘጋጃ ቤቱ ረዳት ጸሐፊና የትምህርት ቤቱ የወላጆችና የመምህራን ማህበር ፕሬዝዳንት ነው። የሱ 2 ሴቶች ልጆቹም የትምህርት ቤቱ ተማሪዎች ነበሩ። ሌላው ዋርሳይ ደግሞ የቤተ መንግስቱ ፓይለት ነው። እህቴ የሄሊዮፖሊስ አካባቢ የትምህርት ቤቶች አስተዳደር የህዝብ ግንኙነት ስራ አስኪያጅ ናት። ባሏም በማዕከላዊ የመረጃ አገልግሎት ሹም ነበር። እነዚህ ሁሉ ከኔ ስብዕናና በትምህርት ቤቱ ከተፈጠረው ክፍተት ጋር ተደማምረው ከስልጣን ወደ ስልጣን አሸጋገሩኝ። ይህ ሁሉ በሀብትና በስልጣን ይጥቀመኝ እንጂ ውስጤን ግን ትዕቢተኛ፣ እብሪተኛና ግብዝ አድርጎኛል። በሌላ በኩል ልቦናዬን ለሚያይ ደግሞ የተለየው ፍጥረት ነበርኩ። አምላኬን እወዳለሁ የምን ቆዳ ስሱ ሰው ነኝ። አሁን ጌታዬ ሆይ ምንም እንኳን ካንተ ርቄ ብኖርም በፍጹም ልቤ ወደህና እፈራህ ነበርኩ። እግዚአብሔርን ስፈልገው ኖሬያለሁ። እነዚያ የህይወቴ የተበላሹ ገጽታዎች ግን እርሱን እንዳላገኘው የመከለያ ግንብ ሆነው ይኖረዋል። ይህን ግንብ እንዴት አድርጌ እንደምሻገረው አላውቅም ነበር። አብዝቼ ጸልያለሁ፣ ቁርአንንም አዘውትሬ አነባለሁ። ይሁን እንጂ በውስጤ አንዳች የጎደለ ነገር መኖሩ ይሰማኝ ነበር። ክርስቲያኖች እኔ የምወደውን አምላክ አይወዱትም ብዬ ስለማስብ አብዝቼ ጠላቸው ነበር። እግዚአብሔርን እኔ በማመልክበት መንገድ ለምን አያመልኩትም? እነሱ ከእግዚአብሔር የኮበለሉ ናቸው እያልኩ እጅግ ጠላቸው ነበር። ክርስቲያኖችን ከመጥላቴ የተነሳ እነሱን ለማዋረድ ለመጉዳትና በእነሱ ላይ አንዳች ችግር ለመፍጠር ዘወትር እጥር ነበር። ይህን የማደርገው ግን በውስጤ ለሰው ክፋት ስላለኝ ሳይሆን የምወደውንና የማመልከውን አምላክ ለምን አያመልኩም፣ ለምን ሳይወዱም ብዬ ነበር። በእርግጥ ሁሉ ጊዜ የሚገርመኝና የሚያሳስበኝ አንድ ነገር አለ። እኔ ላገኘው የምጓጓለትን ውስጣዊ ሰላም ክርስቲያኖች ገንዘብ አድርገውታል። እንዴት? ከክርስቲያኖቹ የተሻለ ሀብት አለኝ። እጅግ ውድ የሆኑትን ልብሶችም እለብሳለሁ። የሚጎድልብኝ ምንም ነገር አልነበረም። ይሁን እንጂ እኔ ያላገኘሁት አንድ ጠንካራ ነገር እነሱ ጋር አለ። በማንኛውም ክርስቲያን አይን ላይ በራስ የመተማመን መረጋጋትና ሰላማዊነት ይነበባል። ያን ውሳጣዊ ሰላማቸውን ለማሳጣት እነሱን ማበሳጨት ለምን እንደሚያስደስተኝ ዛሬ ሳስቡ ይገርመኛል። አንድ ቀን አንድ ካህን ወደ ቢሮዬ መጣ። ቀሚሱን ለብሶ ከቢሮዬ በር ላይ ሳየው አንዳች የሚያንቀጠቅጥ ነገር ጠራርጎ የወሰደኝ መሰለኝ። ወዲያው እንደምንም ተረጋግቼ ራሴን እንዲህ አልኩት፣ ይካህን ዛሬ በኔ እጅ ላይ ወድቋል። እናም ከነመኖሩ ረሳሁትና ስራዬን መስራት ቀጠልኩ። ወደ ውስጥ ዘልቆ ገባና ፊት ለፊቴ ቆመ። እኔም ዶክመንቶቹን እያገላበጥኩ በስራ የተጠመድኩ መሰልኩ። ለጥቂት ደቂቃዎች ያህል ከጠበቀኝ በኋላ ቀስ ብሎ ወይዘሮ ናሃድ ሙትዋሊ ማለት እርሶ ነዎት? ሲል ጠየቀኝ። እኔም ቀና ብዬ እንደዋዛ አየሁት። አይኖቹን በአይኖቼ ሳያቸው ፍርሃት ተሰማኝ። ረጋ ያለ ትሁትና ቁጥብ ሰው ነው። እኔም በንቀት አዎን ብዬ መለስኩለት። ሴት ልጁን በላላይ ግብጽ ካለው ትምህርት ቤት
ወደ ሄል ሜቴል ዘይቱን ለማዛወር የተጻፈ ማመልከቻ ሰጠኝ። ረጋ ባለ ሁኔታ ጥያቄውን እንድቀበለው ለመነኝ። በመሃል አቋረጥኩትና ድምጼን ከፍ አድርጌ ከላዕላይ ግብጽ ወደ ሄል ሜቴል ዘይቱን በአንድ ጊዜ ለምን ስልጮኩበት። እርሱ ግን በትህትና እባክዎን ከአቅሜ በላይ በሆነ ችግር ምክንያት ነው ሲል መለሰልኝ። ቀጠል አድርጎ ትምህርት ቤቱ ባለበት አካባቢ ለመኖሬ ማስረጃው ይሄው። እህቶቿ በአካባቢው ወደሚገኙ የህዝብ ትምህርት ቤትና መለስተኛ ሁለተኛ ደረጃ ትምህርት ቤት የተዛወሩበት ማስረጃ ምን ነው ሲል አቀረበ። ጥያቄውን ላለመቀበል የሚያስችለኝ አንዳች ምክንያት ባገኝ ብዬ ዶክመንቶቹን መረመርኳቸው። ነገር ግን ምንም ላገኝ አልቻልኩም። ከዚያም ቀና ብዬ አየሁት። ፊት ለፊቴ ቆሞ በሚገርም ሁኔታ ያስተውለኛል። ሰላማዊ፣ ጸጥተኛ፣ በራሱ የሚተማመን አይነት የተረጋጋ ሰው ነው። አስቀድመን ለትምህርት ቤታችን ስጦታ እንፈልጋለን ብዬ ላበሳጨው ፈለኩ። እሱ ከእኔ ነው ሲል መለሰልኝ። 100 ፓውንድ የሚያወጣ ቁሳቁስ ገዝተህ ለትምህርት ቤቱ ማምጣት አለብህ አልኩት። እስማማለሁ ሲል ወዲያው መለሰልኝ። ከዚያም እባክዎን ዝውውሩን ግን አሁኑኑ ያጽድቁልኝ። ምክንያቱም ለአላይ ግብጽ ወዳለው ትምህርት ቤት ከጥቂት ሰዓታት በኋላ በሚሄደው ጓደኛዬ በኩል መላክ አለብኝና ከዚያ በኋላ የፈለጉትን ነገር እገዛለሁ ሲል ተማጸነኝ። በእርግጥ ልጁ ለዝውውሩ ብቁ ናት፣ ግን የማቀርብለትን ነገር ላይቀበሉ ይችላል ብዬ ላበሳጨው ነበር የፈለኩት። እሱ ግን ተስማማ። እናም ይህ እንዳልተሳካልኝ ሳውቅ ጮክ ብዬ መጀመሪያ የተጠየቀውን መፈጸም አለብህ አልኩት። በተረጋጋ ሁኔታ እያየኝ ይመኑኝ ሲል ተማጸነ። ያን ትሁት የሆነ ልመናውን መቃወም አልቻልኩም። እናም በዝውውሩ ወረቀት ላይ ፈርሜ ማህተም አሳረፍኩበት። ከዚያ በፊት እንዲህ አድርጌ አላውቅም። የጠየቀውን እንዳደርግለት የሚገፋፋ አንዳች ኃይል ሳይኖረው አይቀርም። በውስጤ እርዳታውን አንፈልገው፣ በዚህ መልኩ ስላስተናገድኩም ይቅር በለኝ ልለውም አስቤ ነበር። ግን አንዳች ቃል ካፌ አልወጣም። ከሄደ ከአንድ ሰዓት በኋላ 100 ፓውንድ የሰፈረበት የገንዘብ ማዘዣ ይዞልኝ ሲመጣ ተደነቅኩ። የመማሪያ ጠረጴዛውን ለማምጣት በፈለኩት ጊዜ አንድ ሰው ብቻ መላክ እንደሚበቃኝ ነገረኝ። በህይወቴ ለመጀመሪያ ጊዜ የጥፋተኝነት ስሜት በውስጤ ተሰማ። ካህኑ አመስግኖ እጄን ጨብጦ ተመለሰ። እርሱ በውስጤ የፈጠረውን እንግዳ ስሜት ያወቀ አይመስለኝም። ሐዘን ተሰማኝ። ደግሞም አንድ ጥያቄ ረብሸኝ ነበር። በዚህ ሰውዬ ውስጥ ምን አለ? እንዴትስ እንዲህ ያመናጨኩት በትህትና ሊመልስልኝ ቻለ? እርሱ እኔ ያጣሁትን ነገር አግኝቶታል ማለት ነው? እኔ እኮ ዘወትር የምፈልገው ይህን ነበር፣ የማይናወጥ ውሳጣዊ ሰላም። አጋጣሚውን ለመርሳት ደጋግሜ ሞከርኩ። ነገር ግን ከጊዜ ወደ ጊዜ የካህኑ አስተያየት አይኔ ላይ መጥቶ ድቅን ይላል። በጥልቀት የሚያዩት ሰላማዊያን አይኖቹ በአይነ ህሊና ይመጡብኛል። ብዙ ጊዜ ከታገልኩ በኋላ ያን ስሜት ረስቼ ወደ ቀድሞ ጠባይ ተመለስኩ። ተከታዩን ክፍል ሳምንት ይዘን እንቀርባለን።